ሰላም ሰላም እንዴት ናችሁ? የሁለተኛ ቪዲዮአችን ነው ስንሰራ ይሄ ላይክ ከፍራይዴ ጀምሮ ስንጠብቀው የነበረ ነው። ኮንሶሊዴት እያደረገ ፍራይዴ ናይት ላይ ነው እንትን የነበረው ቅዳሜ፣ ዛሬ እሁድ ነው። እዚህ ጋር ወርዶ እቺን ስንጠብቃት የነበረችው ናት። እቺን ነክቶ ይመለሳል ብለን ነው እየጠበቅን ያለ ነው። ፕራይሱ እንዴት ነው? ዙም አውት ስናደርግ አክቹዋሊ ስዊ ናት እቺ ትሬድ የምናረጋት የምታዩት ወርዶ ሄደ። ከዛ እዚህ ጋር ሃየር ሎ ሰራ፣ እንደገና ደግሞ ሃየር ሎ ይሰራል ነው። ይሄንን ኮንፈርሜሽን ልክ አሁን ዳይሬክትሊ እንደመጣ ታፕ እንዳረገ ወዲያው ኢሚዲየትሊ አይወጣም። እዚህ አካባቢ 2 ታይምስ ወይ 3 ታይምስ ሬዚስታንሱን ቼክ አድርጎ ተመልሶ እንደገና ማለት ነው ቼክ ያደርግና ዜን አፕዋርድ ነው የሚሄደው ማለት ነው። 4 ታይምስ ላይ 4 አወርስ ላይ ስናየው የቤሪሽ ስትራክቸር ሲሰራ ነው የመጣው። ሎንግ ታይም አመጣጡ ዳውን ትሬንድ ነው ይዞ እየመጣ ያለው እንደምታዩት ማለት ነው። ይሄ ደብል ላይን ነው ይወጣል። እቺ እንደ ሬዚስታንስ እቺኛዋ እንደ ሰፖርት ነው አድርጓት የመጣው እስካሁን ኦልሞስት 3ኛ ወሩን ይዟል እንደዚህ ሲወርድ ማለት ነው ሂሳቡ ዋጋው ማለት ነው። ከዛ ግን እቺን ነክቶ ዜን አሁን ምንድነው እዚች ጋር እንዳያችሁት ከሆነ ይወጣና ወጥቶ ኤክስፔክቴሽን እስከዚህ ድረስ ነው። ሴል ቀዩ መስመር ያለበት ከታያችሁ 2.77 ላይ ማለት ነው ዋጋው። እዛም ሻርፕ ሊነካ ይችላል፣ እዛ ጋም ወይ አልፎትም ሊሄድ ይችላል። እዛ አካባቢ ላይ ባውንስ አድርጎ ሊመለስ ይችላል። እሱ መመለሻውን ብዙ ጊዜ ሞር የሚነግረኝ የትኛው ነው ኤስ አር ኤስ አይ የሚለው ማለት ነው። የኦቨርቦት እና ኦቨርሶልድ የሚለው እዚህ ጋር ቻርት ነው። ይሄ ወጥቶ እዚህ ጋር ሲነካ ኦቨር ቦት ነው የሚለው እና እዛ ላይን ላይ ለረጅም ጊዜ ሊቆይ ይችላል። ግን በቃ ሄዶ የመቆሚያ ቦታ ይነግራል። ኤግዚት ፖይንት እና ኢንትሪ ፖይንቶችን ለማወቅ ይጠቅማል ይሄ ኢንዲኬተር። ስቶቺ አራስ ከታያችሁ ስቶቺ አር ኤስ አይ በሚለው ማለት ነው። እሱም ኢንዲኬተር ብቻውን አይደለም ወስዶ ትሬድ የሚደረገው እንደ አንድ ድጋፍ ነው። እሱ ብቻውን እንትን አይገልጽም። ዋናው ማርኬት ስትራክቸሩ ነው ወዴት እየሄደ እንዳለ እና አዲሽናል ኒውሶችም እነሱን በመከታተል የሚሰራ ነው። እና ደግሞ የቢትኮይን ብዙ ጊዜ ቢትኮይን ስትራክቸር ነው አብዛኞቹን ይዟቸው የሚሄደው እና የእሱ ሙቭ ኢንፍሉዌንስ ያደርጋቸዋል ዘሬስት ያሉትን ማለት ነው። ስለዚህ እሱ የት ነው ያለው የሚለውም ነገር መታየት አለበት ትሬዲንግ ሲሰራ ማለት ነው። እና አሁን እሱም አብሮ ይሄው አይታችሁት ከሆነ ይሄ የቢትኮይን ሙቭ ነው። ኮንሶሊዴሽን ይሄን እየሰራ የመጣው ማለት ነው። ኮንሶሊዴት አደረገ፣ ዳምፕ አደረገ። ግን ይሄ ከትሬንዱ በጣም ወርዷል። ሊኩዊዲቲ ሊሆን ይችላል የወረደበት እና ዜን ባውንስ ባክ ያደርጋል የሚል ነው ግምቴ ማለት ነው። ወደሚቀጥለው ሬዚስታንስ ይሄዳል። ኔክስት ሬዚስታንስ የቢትኮይን የት ነው? እዚህ ጋር 92 አለ። እንደገና ደግሞ 90 እና 92 ላይ ሬዚስታንስ አለው። እዚህ መስመር ላይ እና እዚህ መስመር ላይ ማለት ነው። 91 ሺህ እና ኦልሞስት ያ ልክ ነው 90 ሺህ እና 92 ሺህ ወደዛ የመሄድ አዝማሚ ያለው ብዬ ነው እኔ ግምት። እና ያው ትሬዲንግ ስንሰራ ብዙ ጊዜ አብዛኛውን ወደ ውሳኔ ይወስደናል እንጂ 100% ሹር ሆነን እንትን የምንልበት ሲቹዌሽን የለም። ግን ያው ሪስክ ማኔጅመንት የሚባል አለ። እሱን 3 to 1 1 to 2 1 to 1 የሚባሉ እንትኖች አሉ። እነሱን ተከትሎ በሂደት ሌላ የተለያየ ቪዲዮዎች እንሰራላችሁ ይሆናል። የዚህ የእሁድ እንትናችን ይሄን ይመስላል።